ኢየሱስ ክርስቶስን በመውደድ እሳቱንና ስለቱን ታግሰው ያመሰግናሉ። ሰለስቱ ደቂቅ ይባርክዎ ደቂቀ እጓለ እመሕያው ለእግዚአብሔር የሰው ልጆች ሁሉ እግዚአብሔርን ያመሰግናሉ እያሉ ይዘምሩ የነበረው በእሳት ውስጥ ተጥለው ባሉበት ወቅት ነው። የጥንት ክርስቲያኖችም በሮማውያን ሲሳደዱ በግበበ ምድር ኖላዊነ ዘበአማን ኢየሱስ ክርስቶስ እውነተኛ እረኛችን በማለት በመከራ ውስጥ ሆነው እግዚአብሔርን ያመሰግኑ ነበር። ይህን የሚያደርጉት መከራው ሳይሰማቸው፣ ስደቱ ሳይጎዳቸው፣ ሕይወታቸውን ሳይደናቀፍባቸው ቀርቶ አይደለም። የሚያመልኩት አምላክ ለሚከፍሉት መስዋዕትነት አክሊልን የሚሰጥ ከሚያሳድዷቸው በላይ እነሱን ለመጥቀም የታመነ መሆኑን ስለሚያውቁ ነው። ክቡራን የመንፈስ ቅዱስ ልጆቻችን ሰው ከጥንት ጀምሮ ለምስጋና ሲቆም እንዳያመሰግን የሚያደናቅፍ እንዳይደሰት የሚያሳዝን ጉዳይ ሳይኖረው ቀርቶ አይደለም። ሁል ጊዜ እግዚአብሔርን እንድናመሰግን ወይም ዓለምን ፈርተን እውነተኛውን አምልኮ እንዳንፈጽም የሚፈልጉ ቢኖሩም እኛ ግን አይምሩ ከመአነ ውእቱ እግዚአብሔር እኔ አምላክ እንደሆንኩ ወቁ የሚለን የያዕቆብ አምላክ መጠጊያችን ነውና እርሱም ማምለክን አንተውም፣ ማመስገንም አናቋርጥም። ዓለማውያን ምሁራን ማመስገን የሚችል ሰው የሕይወትን ትርጉም ያውቃል፣ ምስጋና ሕይወትን ሙሉ ያደርጋል፣ ምስጋና መከራን እንድንረሳው ሳይሆን ድል እንድናደርገው ያስችለናል በማለትም ያስተምራሉ። በዚሁ መሰረት በሁሉም አቅጣጫ ዓለማችን በርካታ ችግሮች ቢኖሩባትም መከራና ስደት ቢበረታም በጊዜሁ ወዘእንበለ ጊዜሁ ሲመችም ሳይመችም አምልኮና ምስጋና አይቋረጥም። የሰውን ልጅ ማስተማር፣ ወንጌልን ማስፋፋት፣ ድህነትን መስበክ፣ እግዚአብሔርን ማክበርና ማመስገን ለዓይን ቅጽበትም ቢሆን መቋረጥ የለበትም። ዛሬ የምንጠቀምባቸው የክርስትና ቅዱሳት መጻሕፍት ንዋየ ቅድሳት ሐዋርያዊ ሥርዓትና መንፈሳዊ አገልግሎቶች በተድላና በደስታ የተገኙ አይደሉም። አበው በየዋሻውና በየተራራው እየተሰደዱ ያቆዩልን የማይለወጠው ቀኖናችን ውጤቶች ናቸው። በአብሮነት መዘመር በፍቅርና የአንድነት ቋንቋ ስለሆነ ቤተ ክርስቲያንና ሀገር ከዚህ ሃይማኖታዊ ምስጋና ማዕበል የወጣቶችን መልካም ስብዕና ለማነጽ፣ ሰላምና አንድነትን ለማጽናት፣ ትውፊትን ለመጠበቅ ብዙ እንዳተረፍን እንገነዘባለን። በመሆኑም ይህ ደማቅ የምስጋና ቀለም ጽድቅንና ቅድስናን የሚጽፍ ሀገርንና ሕዝብን አንድ የሚያደርግ ድህነትና ስንፍናን የሚያደርግ ሊሆን ይገባዋል። ይህ እንደ ከዋክብተ ሰማይ የደመቀ የምስጋና ውበት የቅድስት ቤተ ክርስቲያናችንን ትውፊትና ሥርዓት ጠብቆ ለትውልድ እንዲተላለፍ የሁላችንም ልዩ ትኩረት ያስፈልገዋል። ወጣቶች ከቤተ ክርስቲያናችሁ ማዕቀፍ ሳትወጡ የአባቶቻችሁን ድምፅ በመስማት ሥርዓትንና ቀኖና በማክበር ፍጹም የሆነ የቅድስና አገልግሎትን ማበርከት ይገባቸዋል። በምስጋና ለመቆም በንጽህና መኖር፣ የምስጋና ቃልን ለማውጣት በሥራና በትጋት በእውቀትና በጥበብ ጊዜን ማሳለፍ ያስፈልጋል። በመጨረሻም ይህንን የአእላፋት ዝማሬ በማዘጋጀትና በማስተባበር በዓለ ልደቱን በምስጋና እንድንቀበል የደከማችሁ የጃንደረባው ትውልድ ጠቅላላ ማህበር ወጣቶች ልጆቻችን እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ አገልግሎታችሁንም ይቀበልላችሁ። መርሃ ግብሩን በሰላም እንድናከናውን ተገቢውን የተቃና አስተዳደራዊና የጸጥታ ድጋፍ ያደረጋችሁ የአዲስ አበባ ከተማ መስተዳድር ከንቲባ ጽሕፈት ቤት እንዲሁም በየደረጃው ያላችሁ ሁላችሁንም የመንግስት አካላት ለተቃና ትብብራችሁ በቅድስት ቤተ ክርስቲያናችን ስም ከልብ እናመሰግናለን። ሁላችሁም አንድ ጊዜ ምስጋና አቅርቡላችሁ።
በዚህ መንፈሳዊ መርሃ ግብር የተሳተፋችሁ ሁላችሁም የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን አምላካችን እኛን ለማዳን ራሱን ዝቅ በማድረግ ለአምላካዊ ባህሪው ይቅርና ለሰብአዊ ባህሪው እንኳን በማይመጥነው ጎለ እንስሳ እንደተወለደ እኛም ሃይማኖታችንን ለመጠበቅ ወገኖቻችንን ለመርዳት ሀገራችን ኢትዮጵያን ለማልማት የምንተጋ ትህትናን የተላበስ በሥራ የበረታ እንድንሆን የልዑል እግዚአብሔር ቸርነት ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይባርከን ይቀድሰን፣ አሜን። በዓሉን የሰላም የፍቅር የደስታና የአንድነት በዓል ያድርግልን። እግዚአብሔር ከሁላችን ጋር ይሁን። የብፁዕ አባታችን አቡነ ዲዮስቆሮስ ቡራኬ ለሁላችንም ይድረሰን። ከዚህ በመቀጠል የዕለቱን ዝማሬ የኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር አባላት የዚያ ክፍል የሆኑት የጃን አግናጢዮስና የጃን እስጢፋኖስ እንዲሁም የጃን ያሬድ አባላት ይመሩልናል። ስለዚህ የጃን እስጢፋኖስ አባላት የሆኑ ዲያቆናት በሚያቀርቡት ያሬዳዊ ዝማሬ እንጀምራለን።